ጸጉራችሁ እየተሰባበረና እየተነቃቀለ የሚያስቸግራችሁ ከሆነ ፈጣን የጸጉር እድገት እንዲኖራችሁ ጸጉራችሁ አንጸባራቂና እድገቱን የማያቋርጥ ፈጣን የጸጉር እድገት ለስላሴ የሚያያዝባችሁ ከሆነ ጫፍ ጫፉ እየተሰነጣጠቀ ካስቸገራችሁ ይህንን ትሪትመንት በሳምንት አንዴ ሰርታችሁ ተጠቀሙ። ታመሰግኑኛላችሁ። ታምረኛ ትሪትመንት ነው። ሰላም ሰላም! ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም በ9ኛ ሳምንት ቻሌንጅ ተመልሼ መጥቻለሁ። እዚህ ጋር እንደምታዩት የደረቀ ጥብስ ቅጠል ተጠቅም ያለው 2 ማንኪያ ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ። እንዲሁም ደግሞ ተልባ ራሱ 2 ማንኪያ ሞላ ሞላ አድርጌ ማለት ነው። ምክንያቱም በደንብ ጄሉ እንዲወጣልኝ ሌላ ነገር ስለማልጠቀም 2 ማንኪያ ነው የተጠቀምኩት። 10 ፍሬ የሚሆኑ ደግሞ ቁርንፍር ተጠቅም ያለሁኝ። እነዚህን አንድ ላይ ከ1 ሰዓት እስከ 40 ደቂቃ የሚሆን ማፈላው ነው የሚሆነው። ስታፈሉት ግን ጄሉ እንዳያንሳችሁ በደንብ አርጋችሁ ውሃ ጨምሩበት ማለት ነው። እኔ እስከ ግማሽ ሊትር የሚሆን ውሃ ነው የጨመርኩበት። ምክንያቱም በሚፈላ ሰዓት የማለቅና የማነስ እንትን ስለሚኖረው ውሃ በደንብ ነው ያደረኩበት። እንደዚህ በደንብ አርጎ እንደምትዩት በጣም ነው የፈላው። እናንተ ከዚህ ጋር ሌላ ነገር መጨመር ትችላላችሁ። ሩዝ መጨመር ባላችሁ ነገር መስራት ትችላላችሁ። እኔ ግን 9ኛ ሳምንት ቻሌንጅን በዚህ ብቻ ነው እየሰራሁት ማለት ነው። በጣም ነው እየተስማማኝ በጣም የወደድኩት ትሪትመንት ነው። እንደዚህ አርጋችሁ ጸጉራችሁን በጣም ነው የሚያፋፋም ያላሰለሰላችሁ። መርሳት የሌለባችሁ ነገር ቢኖር ደግሞ ስታጠሉ እንደዚህ ተልባ ጄላማ ነገር ቀቀላችሁ በምታጠሉ ሰዓት በትኩሱ አጥሉት ማለት ነው። ከቀዘቀዘ ከተልባው ጋር ለመለያየት በጣም ነው ከባድ የሚሆነውና ትኩሱ ብታጠሉት ይመረጣል ማለት ነው። ወዶች እንግዲህ ይሄን ይመስላል አሰራሩ። አይታችሁታል መግቢያው ላይ የተቀባሁት እንዴት እንዳለሰለሰልኝ። እኔ ብዙ ጊዜ የተልባ ተጠቃሚ ነኝ። ተልባ ደግሞ ጸጉራችሁን በጣም ነው የሚያለሰልሰው፣ በጣም ነው የሚያፍታታላችሁ፣ ወዛማና አንጸባራቂ እንዲሆን ያደርግላችኋል። በዛው ልክ ደግሞ የጸጉር እድገትንና ጸጉርን እንዲፋፋ ያደርጋል። ሰርታችሁ በቤታችሁ ሰርታችሁ የምትጠቀሙት ትሪትመንት ነው። ለዚህ በየሳምንት አንዴ ሰርታችሁ መጠቀም ትችላላችሁ ማለት ነው። እየተቀባሁ ደግሞ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያሳብ አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ። ለመመለስም ለመስራትም ዝግጁ ነኝ፣ ምክንያቱም የምችለው ከሆነ ማለት ነው። እስከ ቪዲዮ ፍጻሜ በድጋሚ አብራችሁን ቆዩ። የሰራሁት ትሪትመንት እንዴት እንደሚያምር ማለት ነው። አሁን ይሄንን ጸጉሬን በጣም እንትን ያለልኝ ማለት ነው። ጸጉሬን ፈትቼው ስለነበረ በጣም ደርቋል። ለዛ ነው ይሄን ተልባ የሰራሁት ማለት ነው። ውስጡ ፈሳሽ ቅባት ነው የምቀባው። እንትኑ ላይ ትሪትመንት ላይ ጨመርኩ። እዚህ ጋር ፈሳሽ ቅባት አለኝ። በጣም ነው ጸጉሬ የደረቀው በጣም አሁን ይሄን የመሰለ ጄል አለኝ። አሁን ጸጉሬን እንደተከፈለ አስይዘውና በቀጥታ የምቀባው ነው የሚሆነው ማለት ነው። እዚህ ጋር ለዘለላው ደግሞ ዳክስ ጭቃ ቅባት አለኝ። ይሄን እጠቀማለሁ ማለት ነው። የሚገርመው ነገር በጣም ድርቅ ያለ ውስጡን ቆይ አሳያችኋለሁ እንዴት ተያዘ ማለት ነው። ወረው ወዝጥት ነው ያደረገው።
አሁን ጄሉ እንትን ስቀባው አያመችም። እንደዚህ በትናንሹ እያስኩ ነው እንትን የምለው ውርድ ብሎ ነው ድክ የሚለው ማለት ነው። ለመያዝ ራሱ እንትን ነው የሚሉት በዚህ ራሱ ፍሪዝ ራሱ መስራት ትችላላችሁ። አሁን እንደተለመደው ለመቀባትም ሆነ ለማበጠር ለመፍታታት እንዲያመች ውስጡ እዚህ ጋር ተፍታቷል፣ ግን ጨፍጨፉ በጣም ነው የተያዘ። ከዚህ እንግዲህ በዚህ እንደዚህ ጋር አበጥረዋለሁ። ወይ ፀጉሬን ነቀልኳል።
እንደዚህ አለስልሽዋለሁ። ችግሩ ለመቀባት እንጂ ፀጉራችሁ እንዴት እንደሚያፈታ ከስር እስከ ጫፍ ድረስ ነው። ከስር እስከ ጫፍ ድረስ ነው እየቀባሁት ያለሁት ማለት ነው። ትንሽ ተርፎኛል። መጀመሪያ እንደዚህ ጫፍ ስታበጥሩት የፀጉር መነቃቀል አይኖረውም ማለት ነው። መጀመሪያ ጫፉ ስለምታፋቱት ስለማይያያዝ ፀጉራችሁ ይተጣጠረላችኋል። አይያያዝባችሁም፣ አይነቃቀልም ማለት ነው። ቀብቼው ጨርሻለሁ። ይሄንን አሁን አንድ ሰዓትም ለሰዓትም አቆይቼ ታጥበዋለሁ ማለት ነው። ከመጀመሪያውና አሁን ካለው ፀጉሬ ማለት ነው። በጣም ነው የተፍታታ። ይሄን ይመስላል። እንደዚህ አድርጌ ሁሉንም ቀብቼዋለሁ። ፀጉሬ እርጥበት ሲነካው የመሰብሰብ እንትን ስላለው ፀባይ ማለት ነው። ስብስብ ብሏል። ትንሽዬ ቀርቶኛል። ይሄን ደግሞ ከሻምፑ ጋር ቀላቅዬ ታጠብበታለሁ ማለት ነው። እንግዲህ ይሄን ይመስላል። ይሄን አሁን ለተወሰነ ማሳጅ 5 ደቂቃ ያህል በደንብ አድርጌ ማሳጅ አድርገዋለሁ ነው። ለቱት ፀጉሬ ይሰበሰባል።